አስገራሚና አስቂ መረጃ ልንገራችሁ። ተፈላጊው ወንጀለኛ ለፖሊስ ሰልፊ ልኮ ራሱን አሳልፎ ሰጠ። ወንጀለኛው በፖሊስ እየተፈለገ ፖሊስ የለጠፈውን ፎቶ ሲመለከት ፎቶዬ አያምርም ብሎ ሌላ የሰልፊ ፎቶ አንስቶ ለፖሊስ በመላኩ በቁጥጥር ስር ውሏል ነው የተባለው። አሜሪካ ኦሃዮ ግዛት በሕግ ሲፈልግ የነበረ አንድ ተከሳሽ ፖሊስ ለዜና ማሰራጫዎች የላከው ፎቶግራፍ ስላልተመቸው ተሻሽሎ የተነሳውን ሰልፊ በማንሳት ለፖሊስ መምሪያ መላኩን የኦሃዮ ፖሊስ አስታውቋል። የ45 ዓመቱ ዶናልድ ፑቺ በተለያዩ ወንጀሎች ተፈላጊ ሆኖ ሲፈለግ የነበረ ሲሆን ፖሊስ ማንነቱን ለሕዝብ ለማሳወቅ የድሮ የእስር ቤት ፎቶውን በቴሌቪዥንና በማህበራዊ ሚዲያ ለቋል። ፑቺ የራሱን ፎቶ በዜና ላይ ሲመለከት በጣም አስቀያሚ ሆኖ ስላገኘው ተቆጥቶ ነበር። ወዲያው ጥቁር መነጽር አድርጎ ከመኪናው ውስጥ እያለ አማላይ ሰልፊ በማንሳት ለፖሊስ ዲፓርትመንቱ የማህበራዊ ሚዲያ ገጽ ላከ። ፖሊስ የፑቺን ድፍረትና የማህበራዊ ሚዲያ አጠቃቀም ተገንዝበው ፎቶውን በመለጠፍ ስላሳሰብከን እናመሰግናለን፣ አዲሱ ፎቶ የተሻለ ነው፣ አሁን ግን እባክህ ራስን አሳልፈ ስጥ የሚል አስገራሚ አስተያየት ሰጥቷል። ይህን አስገራሚ ክስተት ተከትሎ ፖሊስ በፑቺ አድራሻ ላይ ፍለጋውን አጠናክሮ በመቀጠል ከጥቂት ቀናት በኋላ በፍሎሪዳ ግዛት ውስጥ በቁጥጥር ስር ለመዋል መቻሉን አክሎ ገልጿል።